ሰላም ክርስቶስ ከሁላችን ጋር ይሁን። እንደምን አላችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። የዛሬውን ቪዲዮ ሁላችሁም እስከ መጨረሻው ድረስ እዩትና ታተርፉበታላችሁ። እኔም ያለኝን አቅም ያለኝን እስካለኝ ድረስ ለመስጠት እሞክራለሁኝ። እስኪ እምነት ብቻ የሚለውን እስኪ ለማየት እንሞክር። እምነት ማለት ምን ማለት መሰላችሁ? መኖር ወይንም ቀጣይነት ያለው ነገር ነው። የሆነ ብቻ እምነት ተብሎ የሚቆም ነገር አይደለም፣ መኖር እንደማለት ነው። ወይንም መወለድ ማለት ነው። እምነትን እንደ መወለድ ቁጠሩትና ከዛ መወለድ አለ፣ ተወልዶ ብቻ ነው እንደሚቀረው ማደግ አለ። ከዛ ወደ እምነት ስንቀይረው በማን በክርስቶስ ማመን፣ በክርስቶስ በማመን ወደ ማደግ መቀየር ማለት ነው። እና መጽሐፍ ቅዱስ ስናነብ ሙሉውን አውዱን ብናነበው እና ብናስተምር በጣም ጥሩ ነውና ምን ያህል መሰላችሁ? ለምሳሌ አሁን የሉቃስ ወንጌል ምዕራፍ 2 ቁጥር 26 ላይ እርሱ ደግሞ ተቀብሎ አቀፈው፣ እግዚአብሔርንም እየባረከ እንዲህ አለ፣ ጌታ ሆይ አሁን እንደ ቃልህ ባሪያህን በሰላም አሰናብተው፣ ዓይኖቼ በሰዎች ሁሉ ፊት ያዘጋጀውን ማዳንን አይተዋልና ይላል። እና ብናይ ስምዖን ምን አይቶ ነው ማዳንህን ያለው? ገና ሕፃን ልጅ ነው። ማን? ኢየሱስ ክርስቶስ ያየው ማለት ነው። መጽሐፍ ቅዱስን ብዙ ጊዜ መጀመሪያውን እንደ መጨረሻው አድርጎ ይጽፋልና ስምዖን ያየው ሕፃኑን ነው። ከዛስ ስቅለቱን አላየም። ገና 33 ዓመት ይኖራል። ይህን ሁላ ሳያይ ገና ምን አለ? እምነቱን አሳየ ማለት ነው። ለማን? ለክርስቶስ። ማን? ስምዖን። ስለዚህ እምነት እንደዚህም ያለ እምነት አለ። እምነት ማለት ጅማሬ ነው፣ እየጀመረ ነው ማለት ነው። ስለዚህ ሉቃስ ወንጌል ምዕራፍ 19 ቁጥር 8 ላይ መስላችሁ ዘብዴዎስ ግን ቆሞ ጌታን ጌታ ሆይ ካለኝ ሁሉ እኩሌታውን ለድሆች እሰጣለሁ፣ ማንንም በሐሰት ከስሼ እንደሆነ 4 እጥፍ እመልሳለሁ አለው። ከዛስ ኢየሱስ እርሱ ደግሞ የአብርሃም ልጅ ነውና ዛሬ በዚህ ቤት መዳን ሆኖለታል። ክርስቶስ ድኖ ነው የሚጀምረው፣ ግን ብቻ የሚል ቃል እዚህ ጋር ውስጥ አለ። ድኖ ነው የሚጀምረው ማን? እያንዳንዱ ክርስቲያን ማለት ነው። ግን እምነት ብቻ ብሏል አላለም። እምነት ብቻ ይሄ አያስኬድም ማለት ነው። ስለዚህ ካመንክ በኋላ ምን አለ ማለት ነው? ሂደት አለው ማለት ነው። የሚሄድበት ነገር አለ ወይንም እርምጃ አለ ማለት ነው። ሌላው ደግሞ አውዱን እስኪ አይተን ደግሞ እምነት ብቻ የሚል ነው። እስኪ ብዙ ጊዜ የሚጠቅሷት የምዕራፍ ጥቅስ ናትና የሐዋርያት ሥራ ምዕራፍ 16 ቁጥር 30 እስከ 33 ያለውን ወደ ውጭም ወጥቶ ጌቶች ሆይ እንድን ዘንድ ምን እናደርግ ዘንድ ይገባኛል አላቸው። እነርሱም በጌታ በኢየሱስ ክርስቶስ እመን። በማን? በጌታ በኢየሱስ ክርስቶስ እመን። ከዛስ በኋላ እመን። ከዛስ አንተና ቤተሰቦችህ ትድናላችሁ አሉት። አሁን እመን ብቻ ነው ያሉት? እመን ብቻ ትድናለህ ነው ያሉት? አይደለም። በጌታ በኢየሱስ ክርስቶስ እመን። ከዛስ በኋላ አንተና ቤተሰቦችህ ትድናላችሁ። ይሄን ብቻ ነው ያሉት? አይደለም። ይቀጥላል። ለእርሱና ለቤቱም ላሉት ሁሉ የእግዚአብሔርን ቃል ተናገሩላቸው። አምኖ ብቻ እኮ እየዘለለ እኮ አልሄድም፣ ወይንም አምኖ ብቻ አልቆመም እዚህ ጋር። ከዛስ ቃልን መስማት ጀመሩ። ቃልን መስማት ምን አሉ? ጀመሩ ማለት ነው። ስለዚህ ይሄ ቃል ምን ያህል ማለት ነው? አስፈላጊ ነው። ለማን? ለእምነታቸው ለማደግ፣ በእምነት ለማደግ ምን ያህል አስፈላጊ ነው ማለት ነው። ከዛስ በሌሊትም በዛች ሰዓት ወስዶ ቁስላቸውን አጠበላቸው። ይሄ የእምነት ስራ ነው። ያን ጊዜ እነርሱም በቤተሰቦቹ ጋር ተጠመቁ። አያችኋል? እምነት ያለው ሰው ምንን ይቀጥላል ማለት ነው? ስራን ይቀጥላል። እምነት ያለው ሰው ወደ ስራ ይሄዳል። ስራ የእምነት ምንድነው? ተከትሎ የሚመጣ ነው። እያደገ ነው ይሄ ሰውዬ ማለት ነው። አመነ። ቁጥር 31 ላይ ምን አለ? ቁጥር 30 ላይ እድን ዘንድ ምን አደርግ ዘንድ ይገባኛል አለ፣ ጠየቀ። ምክንያቱም ልቡ ላይ እምነት ተፈጥሯል። ከዛስ በኋላ እመን አሉት። እሺ አምኛለሁ ይላል። ከዛስ በኋላ ቃሉን ይሰማል። አያችሁ አይደል? እያደገ ነው የሚሄደው። አምኖ ብቻ አልቆምም ማለት ነው። ከዛስ በኋላ ቁስላቸውን ደግሞ አጠባላቸው። ይሄ የእምነቱ ፍሬ ነው። ፍሬ እያፈራ ይሄዳል ማለት ነው።
ስለዚህ መጨረሻው ምን ሆነ? ተጠመቀ። እሺ ያለ ክርስቶስ ደምና የብሉይ ኪዳን መሰረት ያደረገ ስራ የሞተ ነው። ያያችኋ ያለ ክርስቶስ ደም እና የብሉይ ኪዳንን መሰረት ያደረገ ስራ የሞተ ነው። ምክንያቱም የክርስቶስን ደም ሳንቀበል የክርስቶስን ደም ሳንካፈል በክርስቶስ ላይ መሰረታችን ሳናደርግ ዝም ብለን እምነት ብቻ የምንል ከሆነ ላይክ እንደ ብሉይ ኪዳን ሰዎች ማለት ነው፣ እንደ ሮማውያን ወይንም እንደ ግሪካውያን በጣም አለ አይደለ ለእምነታቸው እምነት አለ ሰው እንዲያይላቸው የሚፈልጉ ማለት ነው። እሺ ምን ይላል ከዛስ በኋላ ለሚያምንና ለማያምን የሚነገረው ምን ይላል? ይለያያል። በመጽሐፍ ቅዱስ እናስተውለው። ሙሉ ኤፌሶን 2 ደግሞ ቢነበብ ጥሩ ነው። እሺ እኔ ደግሞ እዚች ቁጥር 8 ላይ ጀምሬ ላንብብላችሁ። ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከናንተ አይደለም። ጸጋው በእምነት አድኖናል። አዎ ኦፍ ኮርስ፣ ምክንያቱም ጸጋው የማን? የእግዚአብሔር ጸጋ፣ የኛ ጸጋ አይደለም እኮ። የእግዚአብሔር ጸጋ በእምነት ያድነናል። እምነት ምንድነው? ስጦታ ነው። ግን የኛ እንትን ያስፈልጋል፣ ፍላጎት ያስፈልጋል፣ ወይንም ፍቃድ ያስፈልጋል። ልባችን ካልከፈትንለት ያ ጸጋው እምነቱ ምን አይልልንም ማለት ነው፣ አይሰራልንም ማለት። ግን እኮ መጥቶልናል እኮ ቤታችን ደጃፍ ሆኖ ይሆናል እኮ። ከዛስ ስጦታው ነው። ከዛስ በኋላ እናንተን ይህም የእግዚአብሔር ስጦታ ነው እንጂ ከናንተ አይደለም። አዎ የእግዚአብሔር ስጦታ ነው። ምክንያቱም ከኔ አይደለም የሚፈጠረው፣ እግዚአብሔር የሰራውን ስጦታ ነው የምንቀበለው። እሺ ማንም እንዳይመካ ከስራ አይደለም። አያችሁ አይደል? እኔ የፈጠርኩት እምነት ወይንም የሆነ ሰው ደካማ ነው፣ ያው እኔ የሚል ነገር አለው፣ ይደክማል እና ያንን የሚያመለክተው ምንድነው? ከናንተ አይደለም ይላል። እሺ እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል። በቃ መልካም ስራ ለማድረግ በኢየሱስ ክርስቶስ ተፈጠርን። ከዛስ ስለዚህ እናንተ አስቀድሞ በስጋ አህዛብ እየነበራችሁ በስጋ በእጅ የተገረዙ በተባለ ያልተገረዙ የተባላችሁ ያን አስቡ። ከዛስ እርሱ ሳለላችሁ ነውና እርሱ ሰላማችን ነውና ሁሉን ምን ይላል? ሁሉን ያዋሃደ በአዋጅ የተናገሩትን የትእዛዙንም ሕጎች ሽሮ በመካከል ያለውን የጥል ግድግዳ በስጋው አፈረሰ። ከዛስ በኋላ ይህም ከሁላችን አንድን አዲስን ሰው በራሱ ይፈጥር ዘንድ ምን አደረገ? ሰላምን ያደርግ ዘንድ። ከዛስ በኋላ ጥልን በመስቀሉ ገደለ፣ በእርሱም ሁላችንም በአንድ አካል ከእግዚአብሔር ጋር ያስተሳስር ዘንድ። በቃ ይሄ ምንድነው ታዲያ? በቃ ሙሉ እኮ ምዕራፉ ትምህርት፣ በቃ ሙሉ ምዕራፉ ምንድነው? በቃ ትምህርት እያስተማረ ነው። እሺ ላመነ ሰው የሚሰበከውና ላላመነ ሰው የሚሰበከው መቼስ አንድ አይደለም። ከዛስ በኋላ እስኪ እንየው ያዕቆብ መልእክት ምዕራፍ 2 ቁጥር 17 ላይ እንደዚህ ይላል እንደዚሁም ስራ የሌለው እምነት ቢኖር በራሱ ምን ያለ ነው? የሞተ ነው። ነገር ግን አንድ ሰው አንተ እምነት አለህ፣ እኔ ስራ አለኝ፣ እምነት ከስራ ለይተህ አሳየኝ። በቃ ይሄ ነው እኮ ጥያቄው። እኔም እምነቴን በስራዬ አሳያለሁ ይላል። በቃ ይሄ ነው በቃ ትልቁ በቃ መልስም ጥያቄም ይሄ ነው። እግዚአብሔር አንድ እንደሆነ አንተ ታምናለህ፣ መልካም ታደርጋለህ። አጋንንት ደግሞ ያምናሉ ይቀጠቀጡማል። አንተ እግዚአብሔር አንድ እንደሆነ ታምናለህ፣ ከዛስ በኋላ መልካም ታደርጋለህ። አጋንንት ደግሞ አንድ እንደሆነ ያምናሉ፣ ከዛስ በኋላ ይቀጠቀጣሉ። አያችሁ እምነታችን ምን ይላል? ይለያያል ማለት ነው። አንተ ከንቱ ሰው